ይመጣል አሁንም ሲቸግረው ሲርበው መምጣቱ ስለማይቀር ቁጥር ቀይሪ ባክሽ እንዳያገኝሽ ደግሞ እሺ ማለሽ እሺ አቢባዬ አውርጅኝ እኔ ወድሻለሁ ሁላችሁንም እግዚአብሔር ይስጥልን አመሰግናለሁ ብር ለወንድ የምትሰጡ ሴቶች አንድ ነገር ብቻ ነው የምነግራችሁ ራሳችሁን አትወዱ እኛ ብር ካልሰጠናቸው ወንድ አይፈልገኝም ብላችሁ ነው የምታስቡት የስ እየመረራችሁ ዋጡት ወንድ አይፈልገኝም እኔ ብር ካልሰጠሁት ወንድ አይፈልገኝም ብላችሁ ነው የምታስቡት የበታችነት ስሜት ይሰማችኋል ራሳችሁን አትወዱ ለወንድ ከምትሰጡ ኢላይ የምትሰቀሩ የገዛሽ ቋት ይፈታ ብሩ ወስደሽ ለእርዳታ ድርጅት አሰጪም ስንት ይታመም የሚለምን አለ ለእሷ ስትመጣ ብር ባፍንጫሽ ተመጣ ማለት ነው ምን ላርገው ካልሽ ሰላም ጤና ይስጥልኝ ሀቢባዬ በጣም ነው የምወድሽ ማከብርሽ እህቴ እንዴት ነሽ ሰላም ነሽ ወይ አንዳንድ እግዚአብሔር ይመስገን አይ በጣም ዝግጅትሽን እከታተላለሁ ግን ትምህርት የመጽሐፍ ቅዱስም ስለምማር ብዙ ጊዜ አልገባም ስገባ እንደዚህ በጣም ብዙ ነገር ነው እኔ ራሴ ተምሬ የምወጣበትና እህቶቼ በገዛ እንትናቸው ነው ከኛ እጅ ጠምዝዞ የሚወስድ ሰው የለም ብር ጉዴ አንቺ ልትመክሪኝ ነው ወይስ የምክር አገልግሎት ፈልገሽ ነው የመጣሽ እኔ እንደ ምክር እንደ ሀሳብ ልሰጥ ነው እዚህ ቤት እኮ አስተያየት ላይ ብቻ ነው የምንቀበለው እሺ ማበቃ እሺ አመሰግናለሁ እሺ እሺ ዩዘር ሰላም ሀቢብናሽ በጣም ነው የምወድሽ በጣም ነው የማደንቅሽ በጣም ወድሻለሁ አመሰግናለሁ ሁሌም እግዚአብሔር ይጠብቅሽ እልሻለሁ እና እኔ የምለው ሐሳብ አለኝ ያው እኔ ማቀው ፍቅረኛዬ ከ6 አመት እዚህ ጋር ታይ ሀቢባ የሰውን ምክር ሲሙ በቤቱ ምክር ማስተላለፍ የሚፈልግ ሰው ካለ በቤቱ ላይቭ ከፍቶ ማስተላለፍ ይችላል አስተያየት ኮሜንት ላይ በተረፈ ደግሞ ሰኞ ቅዳሜ የአስተያየት ቀን ገብታችሁ ስለ ቤቱ አስተያየት ካላችሁ አስተያየት መስጠት ትችላላችሁ እሺ ውዴ ቀጥይ የኔ ፍቅረኛ ማቀው ከ6 አመት በፊት ነው እዚህ አረብ ሀገር ከመጣሁ በኋላ ነው እና ያንድ አካባቢ ልጆች ነን ግን ያው መሰራበት የነበረው እዛ ትግራይ ውስጥ ስለነበረ ከስራ ያኔ ምን ልበልሽ ያው ታወቀን ምናምን ከዛ በኋላ የኔ ሰፈር ምናምን እንደዚህ ነገርኩት ለመጀመሪያው ያክል እንዲረዳሽ የሰማሽ ነው ከዛ በኋላ እንደዚህ እሱ ክፍለ ሀገር ስለሆነ እኔ ከተባለኝና በዛ ቤተሰብ ምናምን የሱም ነግሮኛል አስተዋውቀኛል ወንድሙና ያጎቱ ልጅ የኔ አላስተዋወቅኩትም ከዛ በኋላ ወደዛ ቤተሰብ እንደዛ አይደለ ቤተሰብ ስትቀር አቤት የት ነው የተዋወቃችሁት እሱ ሀገር ቤት ሆኖ ነው አረብ ሀገር ሆኖ በምን በፌስቡክ ነው ኦኬ ከዛ በኋላ ስልክሽን 10 ኖቲፊኬሽን የሚገባውን ስልክሽን ሚውት ታረጊዋለሽ ሳይለንት አድርጊው እየረበሸን ነው ቲን ሲል ሜሴጅ እየገባ ሌላ ስልክ አጠገብሽ አለ መሰለኝ የለኝም ቴሌግራም ትምህርት ራሱ ነው ይሰማሻል ሀቢባ አዎ እሺ ከዛ በኋላ እንደዚህ እንታወቁ በፌስቡክ ተዋወቃችሁ ከዛ 6 አመታችሁ ነው ከተዋወቃችሁ አዎ እሺ ከዛ በኋላ እዛ የታወቀን ጊዜ ምናምን 2 አመት ምናምን እዛ ሀገር ቤት ጦርነት ተጀመረ ከዛ በኋላ ያኔ ጊዜ ቤተሰቦቼ ድምጻቸው የሚያሰማልኝ ሄዶ የሚጠይቅልኝ ምናምን እሱ ነበረ ከዛ በኋላ በዛ ምክንያት ምናምን ያኔ ባንክ ዝግ ስለነበረ ቤተሰቦቼ ብር ለማላክ ምናምን ያደርስልኛል መልእክትም ያመጣልኛል ቮይስ ይልክልኛል ማለት ነው አካል ተገናኝታችሁ አታውቁም በፌስቡክ ብቻ ነው የምትተዋወቁት አዎ ከዛ በኋላ እንደዚህ ወንድሞቼም እህቶቼም ያውቁታል ያኔ እንደዚህ ሆን ብዬ የላኩት ብር የለም ለሱ ዝም ብዬ ያኔ ለኔ ብር ስለሚያደርስልኝ ዝም ብዬ ታክስ ምናምን እሰጠዋለሁ ብር ላክልኝ ብሎኝ አያውቅም
ለሱ ሰተሽው አታውቂም? የታክሲ ምናምን ብቻ ቤተሰቦችሽ ጋር ብሩን ከባንክ ተቀብሎ ቤተሰብ ጋር ስለሚወስድልሽ አይደል? አዎ ግን ያኔ ጦርነት ሳይከፈት በፊት ማለት ነው ልጅ እንዳለውና በፍቅር ልጅ እንደወለዱ ከ1 አመት በኋላ ነው የነገረኝ። ተዋወቃችሁ ከ1 አመት በኋላ ነው? ልጅ በወሬ ምናምን ነው እንጂ ሆን ብሎ አልነገረኝም። ከዛ በኋላ በቃ እሺ ብዬ ተቀበልኩ። ያው እድሜ ጉዳይ መስላለ አረብ ሀገር ስትሆኚ ትንሽ ከበድ ይላል። ተቀበልኩት። ለምን ያው በሂደት እናየዋለን ብዬ እሱም በጣም ያከብረኛል። ክፉ ነገር ተናግሮኝ አያውቅም። ብርም ላክልኝ ብሎ አያውቅም። ከዛ በኋላ 3-4 ለቤተሰቦቼ ብር አደርሱልኛል። አሁን ጦርነት ከተከፈተ በኋላ ግን አለ አይደለ ቤተሰቦቼ ጠይቅልኝ ምናምን ስለው ብዙም ፍቃደኛ አይደለም ወደ ቤተሰቦቼ ለመቅረብ ምናምን ማለት ነው። ስራም የለው ያው መጦርነት ስራ ስለተዘጋ ምንም ስራም የለው። በቃ ሁኔታው ምናምን ሰው በቃ ገብቼ እንዳገባው ይፈልጋል ግን ምንም ስራ የለው። ወደፊት ያው እንደዚህ ትዳር ስታስቢ አብረሽ መኖር ስታድብ ደግሞ ግዴታ እንትን መሆን አለብሽ። ያኔ ሐሳብሽ መከፋፈል እቅድ ማውጣት ምናምን ላይ አይደል? እሱ ላይ ምንም ነገር በቃ ሲደውልኝ ሰላም ነሽ ከሰላም ተውጪ ምንም ነገር የለው። ቤተሰቦቼ ዝም ብዬሽ ለእናቴ እንደዚህ ስትለኝ ለምን ከፍቅረኛሽ ጋር ምናምን ስትለኝ ይሄ እንደዚህ ያመጣልሽ ብር እንዴት ነው ሁኔታው እንዴት ነው ደስ አይል ምናምን ስላት አይ ብዙ እንኳን ሞቶ ምንም አያወራም ግን እድሜው ትንሽ ገፋ ያለ ነው ምናምን አለችኝ። እናቴ ብቻ ነው የተናገረች። አይ እድሜ እንኳን ችግር የለውም ያኔ ብዙም አንራራቀም 3 አመት ምናምን ነው የምንራራቀው ግን ዝምተኛ ነው። ገብተሻል? ዝምተኛ ሰው ደግሞ በቃ ምሽ አለ አይደለ አንዴ ዝም ሲል ውስጥሽን ሰላም አይሰጥሽም። በቃ ከሰላምታ ውጭ ምንም የሚያወራው ነገር የለም። ወደፊትም ምናምን የሚያወራ ነገር የለም። ዝምተኛ ከሆነ ከሰላምታ ውጭ የሚያወራ ከሆነ በምን ጀንጅኖ አሳምኖሽ ነው ፍቅረኛሽ የሆነው ለ6 አመታት? ፌስቡክ ላይ ስትተዋወቁ ሰላምታ ብቻ ሀይ ብቻ ብሎ የሚያቆም ከሆነ እንዴት አውርታችሁ? መጀመሪያ ማናወራ ነበር እኮ በቃ መጀመሪያ እናወራ ነበር። አሁን ግን በቃ ዝም ነው። በቃ ወደ ይሄን እናደርጋለን ምናምን እኔ እንደዚህ ሳማኮራ ምናምን እሱ ዝም ሲል በቃ ውስጤ ሰላም አይሰጠኝም። ገብቶሻል? እና በቃ ዝም ስለሚል በቃ ውስጤ እንትን ይላል። ምንም ስራ የለውም። ገብቼ እንድንጋባ ምናምን ይፈልጋል። ስራ ከሌለው እንዴት ነው ገብተን እንትን ምንችለው? እንደዚህ ለማለት ደግሞ ይከብደኛል። ይጎዳ ይሁን በዚህ ስራም የለም በዚህ ጭንቀት አለም ይሁን ይጎዳው ምናምን ብዬ በቃ ውስጤ እንትን ይለኛል። ጎዳው ይሆን ሆይ ስራ ለምን አትሰራም ብሎ ማለት ከጎዳው በጣም ሴንሲቲቭ ነው ማለት ነው አይደለም? ስራ እኮ ይፈልጋል፣ ፈተና እኮ ይፈተናል። ገብተሻል? ግን ስራ የለማ እዛ ትግራይ ውስጥ አሁን ጊዜ የመንግስት ሰራተኛ ምናምን የሚባል ነገር የለም። ደግሞ እኔ አሁን አገር ቤት የነበርኩ ጊዜ የቀን ስራ ነበረ። ዝም ብለን ንግድ ምናምን ነግድ ነበር። እሱም እንደዚህ አይነት ልማድ የለው። ገብተሻል አይደል? ኧረ ስራችሁን አፍቅሩ ብላ ስትጽፍ አንዷ አስቃኝ ነው። ኧረ ስራችሁን አፍቅሩ። ስራ ብቻ አይደለም ላይፍ ፍቅርም ያስፈልጋል፣ ትዳርም ያስፈልጋል። ግን መጀመሪያ ፍቅር ደግሞ ካልሰራ እንዴት ነው ታብረን መኖር ምትችይው? እንዴት ነው ትዳር መስራት ምትችይው? ጠየቅሽው አንቺው መለሽ እኮ በቃ አንቺ እኮ ኦልሬዲ ልቦናሽ እኮ ነግሮሻል። ለምን ልቦናሽን አታዳምጪም? ልብሽ ነግሮሻል። ስራ ከሌለው ከዚህ ሰው ጋር ተጋብተሽ ቁጭ አድርገሽ ልትቀልቢው ነው ወይ? ለምን አይቀርም? አታፈቅሪው? የልጅሽ አባት አይደል? የሚያንገበግብ ነገር የለም። ሞልቷል ወንድ። ሌላ አጠብሽም። ለምን አይቀርም? የሁሉ ጭንቀት ውስጥ ምን አስገባሽ? እንደዚህ ስል ደግሞ ይሄን ያመት ቆይተሽ ደግሞ እኮ ይከብዳል። እንዲህ መውደድማ እወደዋለሁ። ታዲያ ግባ አኑሪዋ። እንዴት አኖራለሁ? ስራ የሌለው ምናምን ይሄን ከብዶኝ እኮ ነው ለአንቺ ላማክር የመጣሁት። አዩው ስልሽ እወደዋለሁ አልሽ፣ አኑሪው ስልሽ እንዴት አኖረዋለሁ አልሽ። ታዲያ ምን ይሻልሻል? ሁለቱንም መምረጥ አቃታሽ እኮ። ልቦናሽ ምን እያለሽ ነው? ልቦናሽ እያለሽ ያለ የሰውዬ ስራ ወንድ ልጅ አላስተዳደርም፣ ወንድ ልጅ አላኖርም አልሽ። ወንድ ልጅ የማታኖሪ ከሆነ መተው ነው ይሄን ሰውዬ። ለምን አታዩም? ለምን እሱ ሄዶ ስራ አይሰራም? የትኛዋ ሴት ናት ስራ የሌለው ወንድ ጠብሳ የምታገባው? ለምን? አንቺ እኮ ሴት ነሽ። ስራ ያለው የተሻለ ወንድ እያለ ለምንድን ነው ስራ የሌለው ወንድ የምታገቢ? እሺ ብለሽ አስቢበት። ይህ ህይወትሽ ነው። ሴት ልጅ ስማርት ሴት ብልጥ ሴት ስራ የሌለው ወንድ አታገባም እና የልጆቿን የወደፊት ህይወት ከንቱ አታደርግም።
ስለ ራስሽ ብቻ አይደለም ስለ ልጆችሽ ነገ ስለምትወልጃቸው ልጆችሽ አስቢ። ጥሩ ትምህርት ማስተማር፣ ጥሩ ነገር ማድረግ አለብሽ። ጥሩ ኑሮ ማኖር አለብሽ። አንቺ ከኖርሽ የተሻለ ኑሮ ልጆችሽን ማኖር አለብሽ። እሺ ሀቢባዬ አመሰግናለሁ። ወንዶች ደግሞ ስራ ሳይኖራችሁ ሴት አትጥበሱ። ምን ልታረጉ ነው የምትጠብሱት? ሴት ስራ ሳይኖራችሁ ፌስቡክ ላይ ተጥዳችሁ እንደዚህ ትጠብሳላችሁ። 6 ዓመት ታዘጓቸዋላችሁ። አሁን ከ6 ዓመት ዝገት በኋላ ሴትዮ የምታደርግ አረብ ሀገር ስለሆንኩ እድሜ ስለሄደ ብዬ አለች። ስራ ሳይኖርክ ሴት አትጥበስ እባክህ። ልጅ ከአባት በላይ በጣም የሚያስፈልገው እሺ አልጨረስኩም ጥያቄ። ገላውን ያጥበዋል? አጥበው ያጫውተዋል? አራት እንደሆነም አይቶት አያውቅም። እና አይቶት ለማያውቅ ሰውዬ አመት ከ8 ወር ከወለድሽው ጀምሮ አይቶት ለማያውቅ ለልጅሽ ብለሽ መለማመጥ ካለብሽ እናትሽን ነው። ለምን እናትሽ ናት ልጅሽ የምታበላው፣ የምታጠጣው፣ ገላው የምታጥበው፣ የምታጫውተው፣ የምታስተኛው። እሱ እንደ አባት ከአንቺ ጋር ተኝቶ አስረገዘሽ እንጂ እንደ አባት አመት ከ8 ወር ልጁን መጥቶ አላየም። ልጁን መጥቶ ላላየ ሰውዬ ለልጄ ብዬ ነው የምትይኝ። ምኑ ልጅሽን አውጥቶ እንዳይጥለው ልጅሽን እያሳደገ ያለው እሱ ነው አይደለም? ለልጄ ብዬ እንዳት እሺ፣ ለልጅሽ ብለሽ አይደለም ለራስሽ ብለሽ ነው። ለራስሽን ለምን እንደሆነ ታውቂያለሽ? ስለምታፈቅሪ ወይ ስለምትወዱ አይደለም። እልህ ይዞሻል። ለምን እኔን ተወኝ? ይሄ ሁሉ ሴት ከነዚህ ሴቶች እኔ በምን አንሳለሁ? ለምን እኔ ነበርኩ እኮ ከመጀመሪያው አብሬ የነበርኩት። ከቅድም ጀምሮ ስትደጋግሚው የነበረው ነገር አይቶ የማያውቀውን ነገር አሳየሁት። በምን በገንዘብ አይደል? ከድህነት አነሳሽው። አይቶ የማያውቀውን ነገር አሳየሽው። ከዛ ድህነቱ ሲለቀው የተሻለች ሴት ፈለገ። አንቺን የሚያውቅሽ በድህነቱ ጊዜ ነው። ታዲያ ወንድ ልጅ በድህነቱም ሀብታም ሆኖም አንድ አይነት ሴት ጋር ይቀመጣል? አይቀመጥም። እነሱ ሲያድጉ ሀብታም ሲሆኑ መኪናቸውን እንደሚቀይሩት ሚስታቸውን መቀየር ይፈልጋሉ። ስለዚህ መቀየር ፈለገ፣ አዲስ ሰው ፈለገ። ስለዚህ እንዲሄድ በሩን ታሳየዋለሽ። አለቀ። መሄድ የፈለገ ይሄዳል። አንቺ ፈርስት ኦፍ ኦል ራስሽን መውደድ አለብሽ ከምንም እና ከማንም በላይ። አንቺ እሱ መጣም ቀረም ህይወትሽ አንድ ነው መሆን ያለበት። ለምን አንዳንድ ሴቶች ሊለምኑ ይችላሉ። ለምን ለልጄ ብዬ የሚሉት ስራ ከሌላት እውቀት ከሌላት በቃ ምንም ሰርቼ መብላት አልችልም ካለች ልጆቼ እንዳይራቡ ችዬ እኖራለሁ። እየሄደ ውጭ እየተኛ ከሴት ጋር እየመጣ እኔ ችዬ የምኖረው ልጆቼ እንዳይራቡ ነው ይላሉ። አንቺ ገንዘቡ የገንዘብ ምንጩ አንቺ ነሽ እንዴ? ሴትነትሽን ሰተሽ፣ ገላሽን ሰተሽ፣ ገንዘብሽን ሰተሽ፣ ሁሉን ሰተሽ አንቺ ባዶ ቀረሽ። ታዲያ ባዶ ስትሆኚ ባዶ ነው ጥሎሽ ሄደ። ስለዚህ ለምንድን ነው ሴት ልጅ ገንዘብ ለወንድ የምትሰጠው? ለምንድን ነው? ማስተዳደር ያለበት ወንድ ነው። ሴት ለምንድን ነው የምታስተዳድረው? ለምን አንቺ በገዛ እጅሽ አባወራ ትሆኛለሽ? ሰከንድ ደግሞ ባለትዳር ሆኖ መጥቶ አብሮሽ ሲተኛ የሰው ባል ነው ይዘሽ እየተኛሽ። ይሄንን ልቦናሽ ያውቋል። የሰው ባል ሚስቱን ቤት አስቀምጦ መጥቶ ከአንቺ ረገዝሽበት ጊዜ ድረስ አንድ ቀን ጥሎሽ እንደሚሄድ፣ አንድ ቀን ወደ ሚስቱ እንደሚመለስ ማወቅ ነበረብሽ። አንድ ሁለተኛ፣ ለገዛ ሚስቱ ለህጋዊ ሚስቱ ያልሆነ እንዴት ለእኔ ይሆናል ብለሽ አሰብሽ?